ድካም ስሜት ቢሰማ ምን ያህል ድካም ስሜት ቢሰማ ተመስገን ተመስገን ጤና የሰጠኝ ፈጣሪ ከፍ ይበል። መድኃኒዓለም የተመሰገነ ይሁን። በጣም አይምሯችን ትክክል እንዳይሆን የሚያደርግ ነገር ብዙ ነገር አለ። ስራ አይደለም ስራ አቅም እስከሚፈቅድ ድረስ መስራት እንችላለን። ግን ችግሩ ምንድነው? አእምሮ አለመጠበቅ። ሰራተኛ እንደ ፌሮ መቆጠራቸው ነው የሚያስጠላው። እየሰራን ያለን ሌላ ስራ ማዘዛቸው ስራው ሁሉ የጀመርነው እኛ ነን እንጨርሳለን። እነሱ ግን አንዳች ነገር የሚያግዙት ነገር የለም። ምንም አያግዙም። ማዘዛቸው ብቻ ነው ይገዛሉ። ግን በቃ ይሄን አድርጌ ይሄን ሲቀር የቀረው እሷ ከወጣች ማን ይሰራል እንደሚባል ነው አድርገው የሚያስቡት። እንግዲህ ቀን ሙሉ ሰርተሽ ደክመሽ ውለሽ ለ10 ደቂቃ ስልክ ብትይዥ 24 ሰዓት ሙሉ ስልክ እየጎረጎረሽ ነው የምትውይው ትባያለሽ። ዛንን እንግዲህ እየለፋሽ እየደከመሽ ያዋልሽው ድካሙ ከንቱ ሲሆን በእርግጥ እናታችን አይደለችም። እሷም በገንዘቧ ነው፣ እኛን በጉልበታችን ነው። ግን ቢሆን ሰዋዊነት ስሜት ቢኖራቸው ደስ ይል ነበር። ግን በቃ ምን እናደርጋለን?